ወበረካቱሁ። ኢንሻአላህ የዛሬው መልእክቴ ጓደኛን እንምረጥ ነው። ጥሩ ጓደኛ ካልመረጥ ዱንያችንም አኺራችንም ይበላሻል። ዑቅበቱ ብኑ አቢ ሙዓይጥ ከመካ ሙሽሪኮች ነበር። ከሰለመ በኋላ መልሶ ወደ ኩፍር እንዲገባ ያደረገው ጓደኛው ነው። ኡመየቱ ብኑ ኸለፍ የሚባለው ጓደኛው መስለሙን ሲሰማ የኔና ያንተ ጓደኝነት አበቃለት አለ። ስለዚህ የሱን ጓደኝነት ላለማጣት ወደ ኩፍር ተመለሰ ማለት ነው። አላህ ሱብሓነሁ ወተዓላ ምን አለ? ወየውመ የዐዱ ዛሊሙ ዐላ የደይሂ በዳዩ ያበዳይ በቁጭት የሁለት እጁን ጣቶች በሚነክስበት ጊዜ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ መልእክተኛው ጋር መንገድን ይዤ በነበር ይላል። ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ ዋ ጥፋቴ ይላል፣ እገሌን ጓደኛ አድርጌ ባልያዝኩኝ። ስለዚህ ጥሩ ጓደኛ ካልያዝ እንደዚህ የውመል ቂያማ ምን ነው ባልያዝኩት ልንል እንችላለን። ምክንያቱም ጓደኛ መጥፎ ጓደኛ ከያዝ ዱንያችንንም አኺራችንም ነው የሚያበላሸው። ዛሬ የማካፍላችሁ ታሪክ በጓደኛ ምክንያት የመጣ ነው። ልጅቱ በጣም በቅርበትም ባይሆን አውቃታለሁኝ። አይናፋር ነች፣ ትዳር አልያዘችም። በጣም አይናፋር ናት። እንደዚህ ወንድ ጋር ምናምን አታወራም። ሌሎች ሲያወሩ እሷ ስልክ በቃ ወይ ዩቲዩብ ገብታ ምናምን እንደዚህ ነው የምታየው እንጂ ወንድ ጋር ወሬ አታውቅም ነበር። የሆነ ሰዓት ላይ ስራ ተገኝቶላት ሄደች። እዛ ስራ ጓደኛዋን ታመጣታለች። እቺ የምታመጣት ጓደኛ ማለትም እቺ አይናፋሯ ልጅ ከኢጃዛ ቤት የምትቀርባትን ጓደኛ አመጣች። ግን የመጣችው ጓደኛ በጣም ጨዋነት የራቃት፣ በጣም የምትጀናጀን፣ በቃ ወንዶች በጠሯት ቁጥር የምትወርድ ናት። በሂደት ያቺ ልጅ አበላሸቻት። ያቺ ወንድ የሚባል ማታወራ ያቺ አይናፋር ልጅ በጓደኛዋ ምክንያት ተበላሸች። ከሷ ባሰች፣ እንደውም ከሷ ባሰች። ሰው ተሰበሰበበት፣ ሴቶች ተሰበሰቡበት። አብራ የምትባልገው ልጅ ጋር የሚቀፍ ወሬ ሁሉ እስከ ማውራት ማለት ነው። ልክ ደህና ልጅ ሲበላሽ ቅራሬ የለውም እንደሚባለው ማለት ነው። በቃ ይሄ እሱ ጋር ስትገናኝ ምንም እንደምታረግ በቃ በአደባባይ ማለት ነው። በቃ በየስትራው መውረድ ጀመረች ሲጠሯት። ይሄ ሁሉ ስትራሃ ምንድነው የምትሄደው? ለብልግና ማለት ነው። ብዙ ጊዜ ሴቶች እንደዚህ አይነት መጥፎ ቦታ ሊሄዱ ሲሉ ሀታ ቋሚ ሰዋቃቸውን እንትን አይሉ፣ ቋሚ ሹፌራቸውን እንትን አይሉ። ወይ በዛ ልጁ ነው ሹፌር የሚልክላት ወይም ደግሞ በሌላ ሹፌር ነው የሚሄዱት። እሷ በዛው ሁሌ በሚወስዳ ሹፌር። ይሄ በቃ ሀያ የሚባለው ነገሯ ተገፈፈ ማለት ነው። ይሄ ነው አንድ ጊዜ በሐራም ድንግልናውን ያጣ ሴት ሀያው ይገፈፋል። አልሙሂም በቃ ልጅቱ በዚህ ሁኔታ ላይ ነው ያለችው። ብዙ እህቶች በቃ በጓደኞቻቸው ምክንያት ይጠፋሉ። በቃ ጓደኛዋ ባለጌ ከሆነች በቃ እንደምንም ማሳምና አንድ ቀን አብራት ይዛት ትወርዳለች። እስተራሃ ምናምን ለብልግና ማለት በቃ ከዛ በኋላ ትበላሻሻለች። በቃ አላህ ጋር ተጣሉ። አላህ እንዳትቀርቡት ያለውን ዚና ቀረበች። በቃ ሀያዋ ተገፈፈ። በዚህ መልኩ በጣም ብዙ የሚበላሹ ልጆች አሉ። በቃ ጨዋ የነበሩ ልጆች ጓደኞቻቸው አበላሽተዋቸው በቃ እንደነሱ ይሆናል። ስለዚህ ጓደኛ እንምረጥ ነው የዛሬው መልእክቴ። ባረከላሁ ፊኩም። ወሰላሙ አለይኩም።